ቤተሰብ ሁሉ ሰላም ሁሉ አማን። እንግዲህ አዳዲስ ነገሮች ተከስተዋል። እጅግ በጣም የሚገርም ነገር ደግሞ እያየን ነው። በዛሬው ዕለት ደግሞ የለቀቁት ነገር እንግዲህ ምንድን ነው የተፈጠረ? በዚህ ቪዲዮ ሁሉንም በደንብ አድርገን እንመለከታለን። ዛሬ ላውራሽ የፈለግኩት አንደኛ አብርሃምን የምትፈልጊው ከሆነ እኔ ከህይወታችሁ ውልቅ ብዬ ልውጣላችሁ። ቢያንስ ራሴን አጠንክሬ ልኖር። ይሄ ነገር ስንት ጊዜ እንዳለች ሄርሜላ አንዳንዴ ትረሳለች መሰለኝ። በቃ በየጊዜው ይህንኑ ቃል ትደግማለች፣ ግን አታረገውም። እሷ እንኳን ብትወጣ ራሱ አብርሃም ይወጣ አይመስለኝም። አብርሃም ሄርሜላን ከመፈለግ ወደኋላ አይልም። ሶ እባክሽን ሄርሜላ እየመጣሽ 10 ጊዜ ልውጣላችሁ ወይ አይባልም። ሲጀመር እኮ ገብተሻል፣ ኦሬዲ ገብተሻል። ወደ እነሱ ህይወት እንደገባሽ ታውቂያለሽ። የእነሱን ህይወት እንደዚህ ምስቅልቅሉ እንዲወጣ ያረግሽው አንቺ ነሽ። ሶ አሁን ልውጣላችሁ ወይ ማለት ምን ማለት ነው? ምን አይነት አስተሳሰብ ይዘሽ ነው የመጣሽው? እንግዲህ ተመልከቱ፣ የሄርሜላን ጨዋታ ብቻ ተመልከቱ። እንቀጥል እስቲ። እዚች ጋር ነገ የኔ ይሆናል የሚል ተስፋ እየኖረኝ ነው። ገባሽ? አሁንም ለሱ ያለኝ ፍቅር እየጨመረ ያለው ማለት ነው። ጭራሽ እየጨመረ ነው። አይ ሄርሜላን በቃ የሚመክራት ሰው ጠፍቷል። ልጅቷ ጭራሽ እየጨለለች ነው። ጭራሽ ፍቅሯ እንግዲህ እየጨመረ ነው። አብርሃምን በጣም እየወደድኩ ነው የበለጠ እያለች ነው። ተመልከቱ፣ የአብርሃምን ስራ እያየች ነገዋን እንዳታበላሽ በጣም ብዙ ጊዜ ተናግረናል። ግን እሷ ተመልሳ እዛው ናት። ሶ ሩታ ምን ማለት አለባት? እስቲ ምን ማለት አለባት? ተመልከቱ። እውነት ግን አንቺ አሁን እኔ አልፈልግም እና ፈልጋለሁ ብዬ ብለሽ ትትዩን የመጣሽው ነገር በደንብ በቃ እቺ ቃል እኔም መጠየቅ የምፈልገው ነገር ነው። ሄርሜላ የእውነት ግን ሩታ ተይ ካለችሽ ትተያለሽ ወይ? የምር ታደርጊዋለሽ? ሄርሜላ ይህንን ነገር እርግጠኛ ነሽ? እስቲ የሷን ምላሽ እተዋለሁ። ህይወቴ ላይ በደንብ አድርጌ በቃ መስመሬን ጥግ ድረስ ደርሼ ነው። ምክንያቱም ደግሞ ሴት ልጅ ነኝ። ብዙ ነገር መስዋዕትነት ከፍዬለታለሁ ለሱ ስላፈቀርኩት። አይ መስዋዕትነት ከፍያለሁ። ይህ በውለታ የሚታሰር ሰው ወይም ደግሞ በውለታ ሰውን ለማሰር የሚሄዱ ሰዎች ትክክለኛ ፍቅር ላይ ናቸው ብዬ አላስብም። እንደዚህ አይነት አስተሳሰብ ያላቸው ሰዎች ካሉ አይዶ ነው እንጃ። እንግዲህ እንደዚህ አይነት አስተሳሰብ ያላችሁ ሰዎች ካላችሁ ደግሞ ይቅርታ፣ በጣም ይቅርታ። በውለታ ባትሄዱ የተሻለ ነው። እንደዚህ አይነት ፍቅር አይሰራም። የምሬ ነው የምላችሁ። ፍቅር እንግዲህ በሁለት ሰው ስሜት ነው የሚመጣ እንጂ በአንድ ሰው ብቻ በጭራሽ ሊሆን አይችልም። እዚህ ጋር ተመልከቱ። ሌላ አጅሪው እዚህ ጋር ቆሞ ምን ለማውራት እንደመጣ ብቻ ተመልከቱ። ያው አቤል ብዙ ጊዜ እኔ አቤል ላይ በጣም የገረመኝ ነገር ልንገራችሁ። ሐሳቡን አይናገርም፣ በተግባር ነው የሚያሳየው። ሁሌ ተንኮል ነው የሚያሳየን። ከዛ በኋላ ደግሞ ተንኮሉን ደግሞ በግልጽ አድርጎ ስለሚያሳየን ብዙም መናገር አይፈልግም። ከአቤል ጋር የመጣ ሰው ጤነኛ ነው ብዬ አላስብም። እስቲ እንግዲህ እንመልከተው ምን ተፈጠረ ከሩታ ጋር ከተገናኘች በኋላ። ሀሳቤ ሩታ ይኸውልሽ፣ እኔ በግልጽ ነገር እና እሺ፣ በግልጽ ልንገርሽ፣ እኔ ከህይወታችሁ ለመውጣት ሬዲ ሆነው ወይም ደግሞ ከአብርሃም ህይወት ፈልጋለሁ። የምትወጂው የምታፈቅሪው ወይም ደግሞ ያላለቀ ስሜት ካለሽ ለሱ እውነትም ፊት ላይ አልፈልገውም የምትይው አይነት ሰው ነሽ። ሀሳቧን እንኳን ሄርሜላ እኮ በጣም ተዘጋጅታ ነው የምትመጣና እያንዳንዱ የምትናገረውን ነገር ቶሎ ባናቱ ተናግራ ከዛ በኋላ የሩታን ምላሽ ትሰማለች። ለምን ይመስላችኋል? እርግጠኛ መሆን ትፈልጋለች። በአብርሃም እርግጠኛ መሆን ስለምትፈልግ ሄርሜላ እንግዲህ ሩታ ትፈልገዋለች ወይ ከሆነ ሌላ ተንኮል ወይም ደግሞ ሌላ ድራማ ውስጥ ልትገባ ነው። እስቲ እንቀጥል። ተሰርስር ሩታ አሁን ረጅኛ እንዴ በቃ ስላፈቀርኩት ነው በዚህ ልክ የሆንኩት። ስለዚህ ቢያንስ አንድ መስመር እኮ እንድሄድ አግዢ ነው እያልኩሽ ያለ። ምንድን ነው የምትይው?
ሩታ ናት ደግሞ አንቺን የምታግዘው። ኧረ ሰው በቃ ሌላ ታሪክ ውስጥ ገብቷል። ቤተሰብ ምን አይነት ነገር እየሰማን ምን አይነት ነገር እያየን ነው? እንዴት እንግዲህ ባሏ የነበረውን ሰውዬ አጣብሽኝ አይነት ነገር ሌላ አይነት ታሪክ ውስጥ እየገባች ነው ሄርሜላ። በምንድን ነው የምትረዳሽ? እስቲ በምንድን ነው ሚለሊክ ወጣው ማለት ከህይወትሽም ለማለት እኮ በጣም ይከብዳል። ኖ ከህይወቴ ውጪ አይደለም። አንድ አማርኛ ነው አይደል እያወራ ያለው? ለምን ነገር የምትፈልገው? እስቲ ከባክቤ ላኑረው ስላፈቀርኩት ነው በዚህ ልክ ሩታ አንቺን ጠርቼሽ እንዲየናቅሽኝ እንዲየሳቅሽ እማወራሽ። አረጋጊ እንጂ ሄርሜላ ምን ለመሆን ነው? ባልሽን አይደለም የቀማች ሩታ የራሷ ባል ነው። ምን አይነት ንግግር ነው የምትናገሪው? እና ስሜታዊ መሆን በዛ ላይ። እስቲ አቤልን እንስማ። እስቲ አቤል መሀል ላይ ቆሞ ምን አይነት ወሬ ነው የሚያወራ? ካለሽ አብርሃምን መናገር ካለብን አሳመነን ከአንቺ ጋር እንዲሆን እናደርጋለን ያለች ነው። ፈጣሪስ እናንተ አሁን የእውነት ሩታ ቸግሯታል። አብርሃምን እንደ በግ እንኳን መንዳት ትችላለች። በእርግጠኝነት ነው የምነግራቸው። ከአብርሃም ጋር መሆን ከፈለገች ምንም እነሱን አማላጭ መላክ አያስፈልግም። አቤል ሂድና አናግረልኝ አትልም። ቀጥታ ራሷ ሂዳ አብርሃም ከአንተ ጋር መኖር እፈልጋለሁ ካለች አብርሃም የፈጠነሽ ነው የሚለው። የፈጠነ ግን ደግሞ ያው እሺ ካለ ራሱ ያው እንደምታውቁ ሄርሜላ መተው ደግሞ አይፈልግም። በጎንም ወደዛ ወደዚህ ተፍተፍ ይላል። እሷ ጋራም መኖር ይፈልጋል። እንደዛ አይነት ህይወት ይፈልጋል። አብርሃም ይህንን ነገር አድርግ ከተባለ ያደርጋል። አብርሃም በዚህ ምንም የሚታማ አይነት ልጅ አይደለም። አማላጅ አያስፈልጋትም ሩታ። ምን አይነት አስተሳሰብ ይዛችሁ መጣችሁ? አቤል እጅግ እኮ እኔ በጣም የሚገርመኝ አቤልና በተለይ ሄርሜላ ሲገናኙ የሚያወሩት ወሬ ራሱ እጅግ በጣም ነው የሚያስቀው። እጅግ በጣም በቃ አስቦ የመጡትን ነገር ራሱ በትክክል ሊያስረዱን አይችሉም። እስቲ እንቀጥል። ምንድን ነው? የምሬን ነው። ሌላ ነገር ባይኖር እኮ ይኸውልሽ አንቺንና እሷን ነው የጽድቅ ስራ ነው ይሰራል። የጽድቅ ስራ ማለት ይሄ ነው። እውነቷን ነው። እንግዲህ የነሱ እንደዚህ ሆነ። የነ አብርሃም ባይዜ ዛሬ ከብሩክ ጋር ደግሞ አንድ ቪዲዮ ሰርቶ ነበረና ምንድነው እነሱ ደግሞ የሚያወሩት? ስለ ሄርሜላም ይሁን ስለ ሩታም ይሁን ምን አይነት ወሬ ነው የምታወሩት? የተጀመረ ቤት እያሳያት መኪና፣ የሆነ ነገሮች ብቻ እንደዚህ ቁሳቁሶችን እያሳየ ስለማን ነው የምታወራው? ብሩክ ይዟት ከሀገር ለመውጣት ምንም እንደሆነ ሀሳብ ከዛ በኋላ ያለው ነገር ኦኬ። ስለ ደስታ የሚባለው በተለይ የሩታ አፍቃሪ ተብሎ የመጣው ሰውዬ ነው። ስለሱ ነው የሚያወራ። ጀለስ ደግሞ እንግዲህ ምን እያደረገች ነው? አብርሃም ሞር እንዲናደድ አብርሃም በደንብ ተናዶ ንዴት ውስጥ ገብቶ ስሜታዊ ሆኖ ከሩታ ጋራ እንዲጣላ እያደረገ ነው። አያችሁ? እዛ ጋር ሄርሜላ እንደምንም ብሩክን ይዛ ሄደች። ምክንያቱ ደግሞ ብሩክና ሄርሜላ ከተገናኙ ሩታን ለማናደድ ወይም ደግሞ ከአብርሃም ጋር በፍጹም እንዳይሆኑ ለማድረግ ነው። ገባችሁ? አሁን እዚህ ጋር ምን ያደርጋል? ያው ብሩክ ደግሞ አብርሃምን አግኝቶ ከሩታ ጋራ አብርሃም በጭራሽ እንዳይሆን ወይም ደግሞ እንዳይታረቁ በጣም ብዙ ምክንያቶችን ይደረድራል። እንደዚህ አይነት እየሰማው ነው፣ እንደዚህ እየሰማው ነው። ስሙት እስቲ። በጣም የነሱ ቀመር ስለማውቀው ነው። ምን መሰለህ፣ አሁን በዚህ 15 ቀን ውስጥ ሩታና ማነው ደስታ የሚባለው ልጅ ኤምባሲ ቀጠሮ አላቸው። በቃ ሰማችኋል። ሩታና ደስታ የሚባለው ልጅ ወይም ደግሞ የሩታ አፍቃሪ የተባለው ሰውዬ ከነሱ ሁለቱም እንግዲህ ኤምባሲ ቀጠሮ አላቸው። አብርሃም ተበልታል፣ በቃ ተበልታል። አርፈ ቁጭ በል። ለምንድን ነው የምትነዛነዘው? ወደዚህ ወደዛ ወደዚህ ወደዛ የምትለው? እነሱ ኦልሬዲ ጨርሷል። ስለዚህ ከሄርሜላ ጋር ብትሆን ይሻላል እንደማለት ነው ባይዚ። እና ያው በቃ የአብርሃም ድክመት ይሄ ነው። የሰው ወሬ ይሰማል በደንብ ከሚስቱ በላይ ባይዚ የሚስቱ ወሬ አይሰማም። የሰው ወሬ ግን በጣም ቶሎ ነው የሚቀበለው። እሱ ብቻ አይደለም፣ ብሩክና አቤል ደግሞ ጨዋታቸውን በደንብ አድርጎ እየተጫወቱ ነው። ይህንን ነው የሚያስረዳ የዛሬ ቪዲዮ። በሁለቱም ሳይድ ቪዲዮ ተለቋል በዛሬ ዕለት።
ሲለቀቅ ግን እንግዲህ በጣም የሚገርማችሁ ነገር ብሩክ አብርሃምን ይዞ መጣ፣ አቤል ደግሞ ሩታን ይዞ መጣ። ሶ በዛን ሰዓት ሁለቱም በደንብ የማሳመን ስራ እየሰሩ ነበረ። ምን አይነት ማሳመን? ያው ከሄርሜላ ጋር አብርሃም እንዲሆን ከፍተኛ ጥላቻ መሃላቸው እንዲፈጠር እንግዲህ ድንጋይ እየፈለጡ ነበረ። ሶ እንደዚህ ነው የሆነው፣ ሌላ ነገር የለውም። ድራማቸውን በግልጽ ነው የምነግራችሁ። አዳዲስ ነገሮች ይኖራሉ። እኔ ደግሞ ተከታትዬ ለእናንተ አደርሳለሁ። በተለይ አብርሃም እንድትጠነቀቅ እፈልጋለሁ። በተደጋጋሚ ለአንተ ተናግሬያለሁ። ብዙ ሜሴጆችን ለመላክ ሞክሬያለሁ ወደ አንተ። ይህንን ጊዜ እጅግ በጣም ሊቆጭ ስለሚችል ረጋ ብለህ ተረጋግተህ አስበህ የምትወስነው ውሳኔ ህይወትን ሊመራ የሚችል ወይም ከሄርሜላ ጋር መቀጠል ከፈለግ ትችላለህ። ነገር ግን ወደፊት የማትጸጸትበትን ውሳኔ ብትወስን የተሻለ ነው ብዬ ነው የማስበው። እንግዲህ አዳዲስ ነገሮች ሲኖሩ ለእናንተ አደርሳለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።